ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ ይበልጣል። ይህንን የተናገረው ታላቁ ንጉሥ ጠቢቡ ሰለሞን በምሳሌ መጽሐፉ ነው። ልባም ሴት በእርግጥም ከዕንቁም የላቀች ነች። ልባም ሴት በብዙዎች ዘንድ ተወዳጅ ነች። ልባም ሴት ልቧ ብሩህ ነው። ውስጧ በፍቅር ጸዳል የተሞላ ነው። ማንነቷ፣ ስብዕናዋ እጅግ ማራኪ ነው። ይህችን ሴት የሚያገኛትም የተመረጠና ገና ከጅምሩ ባህሪዎቿን ጠንቅቆ ያወቀ ሰው ብቻ ነው። 8ቱ ልባም የምትባል ተወዳጅና ተፈላጊ ሴት የማታደርገው ከማድረግም በላይ የማትደራደርባቸው ነገሮች እንመልከት። አንደኛ፣ ዋጋን ማሳነስ ወይም ኮምፕሮማይዚንግ ሀር ቫሊዩስ። ይቺ ሴት በፍጹም ዋጋዋን የምታሳንስ ሴት አይደለች። ይቺ ሴት በፍጹም የበታችነት ስሜት የሚያጠቃት ሴት አይደለች። በሰዎች ፊት ሊሆን ይችላል፣ በራሷ ፊት ሊሆን ይችላል፣ ግን በአምላኳ ፊት እንኳን ዋጋዋን የምታሳንስ ሴት አይደለች። ይቺን ሴት ከብዙ ሴቶች ለየት የሚያደርጋት ዋነኛው ነገር ይህ አቋሟ ነው። ቅድሚያ የምትሰጥ ፕራዮሪታይዝ የምታደርጋቸው በጣም ብዙ ነገሮች አሉ። ለእነሱ ደግሞ ዋጋ መክፈል ካለባት ዋጋ ትከፍላለች። ሰዎች የበታች እንዲያደርጓት የምትፈቅድ አይነት ሴት አይደለች። ብዙ ሰዎችን የመረዳት አቅም ሊኖራት ይችላል። ብዙ ሰዎችን መርዳት ትችላለች። ብዙ ሰዎችን መደገፍ ትችላለች። ነገር ግን በዚህ መሃል ራሷን የምትዘነጋ፣ የራሷን ቫሊዎች፣ የራሷን እሴቶች የምትረሳ አይነት ሴት አይደለችም። ሰዎችን ከመርዳት ጎን ለጎን ራሷን የምትረዳ፣ ራሷን የምታውቅ፣ ራሷን በአግባቡ ማስተዳደር የምትችል፣ ራሷን የምትገዛ ሴት ነች። ይቺ ሴት በሰዎች ዘንድ ለመወደድም ሆነ ተቀባይነት ለማግኘት ምንም የምታደርገው የተለየ ነገር የለም። ወይም አስመሳይ ሴት አይደለችም ማለት ነው። ለማንም የምታሽቃብጥ አይነት ሴት አይደለች። ይቺ ሴት ራሷን ታውቃለች፣ ዋጋዎቿን ታውቃለች፣ አቋሟን በሚገባ ታውቃለች። ለዚህም አቋሟ ላይ ብቻ በማተኮር ያንን አቋሟን ለማስፈጸም የምትጥረው። ሁለተኛው፣ ልባም ተፈላጊና ተወዳጅ ሴት የማታደርገው ነገር የራሷን ፍላጎት ቸል ማለት ነው፣ ወይም ኢግኖሪንግ ሄር ኦውን ኒድስ። ማናችንም ብንሆን የራሳችን ፍላጎት አለ። ማሳካት የምንፈልጋቸው በጣም ብዙ ነገሮች ሊኖሩ ይችላሉ። የምንመኛቸው በጣም ብዙ ነገሮች ይኖራሉ። ይቺ ልባም ሴትም ልክ እንደሌላው ሰው የራሷ የሆነ ፍላጎት አላት፣ የራሷ የሆነ አስፒሬሽን አላት። ነገር ግን ከብዙ ሰዎች ለየት የሚያደርጋት ነገር ይህንን ፍላጎቷን በፍጹም ኢግኖር አታደርግም ወይም ቸል አትለውም። መክፈል ያለባትን ነገር ሁሉ ከፍላ ያንን ነገር ለማድረግ ወይም ያንን ነገር ለማግኘት መሄድ ያለባትን ርቀት ሁሉ ትሄዳለች። መጓዝ ያለባትን ርቀት ሁሉ ትጓዛለች። መክፈል ያለባትን ዋጋ ሁሉ ትከፍላለች። ይቺ ሴት ፈሪ ሴት አይደለች። ይልቁንም በጣም ደፋር፣ በራሷ የምትተማመን፣ ማድረግ የምትፈልገውንም ነገር ማድረግ የምትችል አይነት ሴት ነች። ከብዙ ሴቶችም ለየት የሚያደርጋት ነገር የምትፈልገውን ነገር ጠንቅቃ ማወቋ ነው። የምትፈልገውን ነገርም ጠንቅቃ ከማወቋም በላይ ደግሞ የምትፈልገውን ያንን ነገር እንዴት አድርጋ ወደ ህይወቷ ማምጣት እንደምትችል፣ እንዴት አድርጋም ደግሞ ማሳካት እንደምትችል በሚገባ ታውቃለች። ከማንም በላይ ሰልፍ አዌርድ ነች ማለት ነው። ማንም ሰው የሚፈልገውን ነገር የሚያውቅ ከሆነ ያንን የሚፈልገውን ነገር ደግሞ እንዴት ማሳካት እንደሚችል የሚያውቅ ከሆነ፣ ሲስተሙን የተረዳ ከሆነ ምናልባት የብዙ ሰዎች እርዳታ ሊያስፈልገው ይችላል። በራሱ መንገድ ስኬታማ መሆን የሚችል አይነት ሰው ይሆናል። እንደዚህን አይነት ሰው ደግሞ ማንም ሰው ላይፈልገው አይችልም። ማንም ሰው ላይጠቀም ወይም ላያስጠቀም አይችልም። ሶስተኛ፣ ይቺ ልባም ተወዳጅና ተፈላጊ ሴት በፍጹም የማታደርገው፣ በፍጹም የማትደራደርበት ነገር እምቢ ማለት ሲገባ እሺ ማለት ነው። ወይም saying yes when they mean no። ኖ ማለት ካለባት ኖ ትላለች። የስ ማለት ካለባት የስ ትላለች። በፍጹም በይሉንታ ምክንያት በፍጹም ሰዎች ምን ይሉኛል፣ ሰዎች ይተቹኛል፣ ሰዎች ይጠሉኛል፣ ሰዎች ሊገፉኝ ይችላሉ ብላ በፍጹም የማትፈልገውን ነገር የምታደርግ አይነት ሴት አይደለች። የምትፈልገውን ነገር ታውቃለች። ከእውቀቷን በላይ ደግሞ ቀይ መስመርን ታሰምራለች። ኖ ማለት ሲገባት ኖ ትላለች። የስ ማለት ሲኖርባት ደግሞ የስ ምትል አይነት ሴት ነች። ከማንም ሰው ጋር ጥሩ ግንኙነት መፍጠር የሚፈልግ ማንም ሰው ቢሆን የራሱ የሆነ የግል አቋም ያስፈልገዋል። የማይደራደርበት፣ ሰዎችም አልፈውት እንዲመጡ የማይፈልገው ቀይ መስመር ያስፈልገዋል። ይህንን የማያደርግ ከሆነ ማንም ሰው እየመጣ ህይወቱን ይበጠብጠዋል ማለት ነው። ማንም ሰው እየመጣ ልምራህ ሊለው ይችላል። የማይፈልገው ህይወት ውስጥም ሊከተው ይችላል። ይቺ ልባም ተወዳጅና ተፈላጊ ሴት ግን በፍጹም ሰዎች የእሷን ባውንደሪ አልፈው መጥተው እንዲጎዷት የምትፈቅድ አይነት ሴት አይደለች። የምትፈልገውን ታውቃለች። ማድረግ የሚገባትን መቼ ማድረግ እንዳለባት ታውቃለች።
ከዚህም አንጻር ደግሞ ሰዎች እንዲያከብሯት የማድረግ አቅሙ ይኖራታል። የሰው ልጅ የሚያከብረው አቋም ያለውን ሰው ብቻ ነው። የሚወላውልን የሚያንገራግርን ለመወሰን የሚቸገርን ሰው በፍጹም ማንም አያከብረው፣ ማንም ቦታ አይሰጠው፣ ማንም ሊያማክረውን ፈቃደኛ አይሆንም። ለዚህ ተፈላጊ መሆን ከፈለጋችሁ፣ ተወዳጅ መሆን ከፈለጋችሁ፣ ከዛም በላይ ደግሞ ልባምና አስተዋይ ሰው መሆን ከፈለጋችሁ የራሳችሁ አቋም፣ የራሳችሁ መገለጫ ሊኖራችሁ ይገባል። ይሉኝታ የሚባል ነገር አለ፣ ፍርሃት የሚባል ነገር አለ፣ ሪስክ የሚባል ነገር አለ፣ ወይም አደጋ የምንለው ማለት ነው። እሱን ሁሉ ይህን እያንዳንዱን ነገር ሁሉ ተጋፍታችሁ የማታልፉ ከሆነ ዋጋችሁ እያደረ እየቀነሰ እየወረደ ከሰዎች በታችም እየሆናችሁ ትመጣላችሁ። ይህ ነገር ደግሞ እዚህ ጋር ብቻ ያበቃ። እናንተ ከሰዎች በታች እንደሆናችሁ በታችነት እንደሚሰማችሁ ለራሳችሁ ደጋግማችሁ የምትነግሩ ከሆነ ግን ማድረግ የምትችሏቸውን በጣም ብዙ ነገሮችን ሳታደርጉ ልትቀሩ ትችላላችሁ። ስለዚህ እዚህ ጋር ቆም ብላችሁ በደንብ አስቡበት። አራተኛው ላይ ደርሰናል። አራተኛው ይህቺ ልባም ተወዳጅና ተፈላጊ ሴት የማትደራደርበት በፍጹም የማታደርገው ነገር ስህተት ላይ መቆየት ወይም dwelling on mistake። ማናችንም ብንሆን እንደ አንድ የሰው ልጅ በጣም ብዙ ስህተቶችን ሰርተን እዚህ ደርሰናል። አሁንም በጣም ብዙ ስህተቶችን እየሰራን ሊሆን ይችላል። ወደፊትም ደግሞ ስህተቶችን መስራታችን አይቀርም። ነገር ግን ዋናው ቁም ነገር ስህተቶችን መስራት ወይም ደጋግሞ መስራት ሳይሆን ከዛ ስህተት ተምሮ ወደፊት ህይወትን አስተካክሎ መኖር መቻል ነው። ይቺ ልባም ተወዳጅና ተፈላጊ ሴትም የምታደርገው ይሄንን ነው። ያለፈ ታሪኳን፣ ያለፈ ጠባሳዋን፣ ያለፈ ውድቀቷን የምትደግም አይነት ሴት አይደለችም። ስህተት ላይ የምትቆይ ጥፋቷን ደጋግማ እያሰበች ራሷን የምትወቅስ አይነት ሴት አይደለችም። ይልቅ ይቺ ሴት ከብዙ ሴቶች ለየት የሚያደርጋት ከስህተቷ ተምራ ከጥፋቷ ተምራ ራሷን ወደ ማሻሻል የገባች ሴት ነች። የይቅርታ ልብ አላት። ብዙ ሰዎች በብዙ አይነት መንገድ ሊበድሏት ወይም ሊጎዷት ይችላሉ። እነዛ ሰዎች ግን ይቅርታ የሚያደርግ ልብ አላት። ይቅርታ የምታደርገው በዋናነት ራሷን ስለምትወድ ነው፣ ራሷን ስለምታከብር ነው፣ ራሷን ስለምትፈልገው፣ የራሷን ውስጣዊ ሰላም፣ የራሷን መረጋጋት፣ የራሷን ደስታ በጣም ስለምትፈልገው ነው። ይህቺ ሴት በጣም በሳል ሴት ነች። አምስተኛው ጋር ደርሰናል። አምስተኛው ይህቺ ልባም ተወዳጅና ተፈላጊ ሴት በፍጹም የማታደርገው እንዲሁም ደግሞ ከብዙ ሴቶች የሚለያት ነገር ራስን ከሌሎች ጋር ማወዳደር ነው፣ ወይም comparing herself with others። ይህ ራስን ከሌሎች ሰዎች ጋር ማወዳደር የሚባል ነገር ብዙ ሰዎችን ወደኋላ የሚያስቀር፣ ብዙ ሰዎችን ለጭንቀት የሚዳርግ፣ ብዙ ሰዎችን ሰላማቸውን የሚያሳጣቸው፣ ብዙ ሰዎችን ኢንሴኪዩሪቲ ውስጥ እንዲገቡ የሚያደርጋቸው ነገር ነው። ይቺ ልባም አስተዋይና ተወዳጅ ሴት ግን በፍጹም ራሷን ከሌሎች ሰዎች ጋር የምታወዳደር አይነት ሴት አይደለችም። ይህንን የምታደርገው ራሷን በሚገባ ስለምታውቅ ነው። ራሷን ስለተረዳች ነው። የምትፈልገውን እያንዳንዱን ነገር በሚገባ ስለምታውቅ ነው። ከሌሎች በተሻለ በራሷ ትተማመናለች። ከማንም እንደማትበልጥ፣ ከማንም እንደማታንስ ጠንቅቃ ታውቃለች። ይህንን እውቀቷን ደግሞ በተግባር ነው የምትገልጸው፣ በተግባር ነው የምታደርገው። እንደምታውቁት አሁን ላይ ጊዜው የሶሻል ሚዲያ ነው። ሁሉም ሰው ራሱን ሶሻል ሚዲያው ላይ ለማሳየት ይሞክራል። የሚያሳየው ግን እውነተኛውን ህይወቱን ሳይሆን ፌክ የሚባለው ውሸቱን ነው የሚያሳየው። ይህንን ውሸቱን ደግሞ ይቺ ሴት በሚገባ ታውቃለች። አሁን ላይ እንደውም በጣም ብዙ ሴቶች የሚቸገሩበት ወይም የሚጨነቁበት ነገር ሶሻል ሚዲያ ላይ ከሚያዩዋቸው ሴቶች ጋር ራሳቸውን ያነጻጽራሉ። ብዙዎች ሶሻል ሚዲያ ላይ ተጠበው ተጨንቀው የሚለቁትን ፌክ የሆነ ህይወት ይመለከታሉ። ከዛ በኋላ ወደ ራሳቸው ህይወት ይመጡና ከራሳቸው ህይወት ጋር ያነጻጽሩታል። በዚህ ጊዜ በጣም ትልቅ ልዩነትንና በጣም ትልቅ ክፍተትን ያስተውላሉ። ይህ ነገር ደግሞ ለጭንቀት ይዳርጋቸዋል፣ ተነሳሽነታቸውን ይገለዋል፣ የበታችነት ስሜት እንዲሰማቸው ያደርጋቸዋል። ይህንን ነገር ማያስተካክሉ ከሆነ መጨረሻቸው በጣም የከፋ ጭንቀት፣ በጣም የከፋ ድባቴ ወይም ዲፕሬሽን ውስጥ መግባት ይሆናል። በተቻላችሁ አቅም በፍጹም ራሳችሁን ከሌሎች ሰዎች ጋር አታወዳድሩ። ይቺ ልባም ተወዳጅና አስተዋይ ሴት ዋናው ውድድሯ ከራሷ ጋር፣ ካለፈ ታሪኳ ጋር፣ ከጓደኞቿ ጋር አትወዳደርም፣ ከቤተሰብ አባላቶቿ ጋር አትወዳደርም፣ ከስራ ባልደረቦቿ ጋር አትወዳደርም። ዋናው ከሌሎች ሰዎች ለየት የሚያደርጋት ነገር ራሷን በማሻሻል ታምናለች፣ ራሷን ብቁ በማድረግ ታምናለች። ሁሌም ፕሮግረስ ላይ እንደሆነች ነው የምታስበው። ይህንን የምታደርግ ከሆነ ደግሞ ማንም ሰው ላይፈልጋት፣ ላይወዳት፣ ላይመኛት አይችልም። ስለዚህ ሰዎች እንዲወዷቸው አይደለም፣ ሰዎች እንዲፈልጓቸው አይደለም፣ ራሳችሁ በራሳችሁ ደስተኛ ለመሆን
ራሳችሁ በራሳችሁ ለመርካት፣ በራስ መተማመናችሁ ከፍ ለማድረግ፣ ዋጋችሁን ለመጨመር ከማንም ጋር አትወዳደሩ። ይልቅ ከራሳችሁ ማንነት ጋር፣ ከአቅማችሁ ጋር፣ ከክህሎታችሁ ጋር፣ ከትላንት ማንነትና ስብዕናችሁ ጋር ብቻ ተወዳደሩ። ስድስተኛው ይቺ ልባም ተወዳጅና ተፈላጊ ሴት የማታደርገው በፍጹም የማትደራደርበት ነገር መርዛማ ግንኙነትን መቀበል ወይም አክሰፕቲንግ ቶክሲክ ሪሌሽንሽፕ። ይህንን የምታደርገው አንደኛ ራሷን ለማዳን ነው፣ ሁለተኛ ደግሞ በዙሪያዋ ላሉት ለሌሎች ሰዎች ለመትረፍ ነው። ግንኙነታችሁ ቶክሲክ ከሆነ የማይጠቅማችሁ፣ የሚጎዳችሁ፣ የሚያስጨንቃችሁ፣ ሰላማችሁን የሚነሳችሁ አይነት ከሆነ ጊዜ መፍጀት የለባችሁ። እሱን የምትቀበሉበት ምንም አይነት ምክንያት የለም። ምናልባት ግንኙነቱ የፍቅር ግንኙነት ሊሆን ይችላል፣ የጓደኝነት ግንኙነት ሊሆን ይችላል፣ ወይም የቤተሰብ ግንኙነት ሊሆን ይችላል። የጎዳችሁ ከሆነና የእናንተን ዋጋ እያሳነሰ ከሆነ አንዱ ሰው ብቻ የሚጠቀምበት አይነት ግንኙነት ከሆነ ያላችሁ አማራጭ ከዛ ግንኙነት ራሳችሁን ማውጣት ብቻ ነው። ይቺ ሴት ከብዙ ሴቶች ለየት የሚያደርጋትም እዚህ ጋር ነው። በሳል ሴት ነች። ማን እንደሚጠቅማት በሚገባ ታውቃለች። ከማን ጋር ህይወቷን መምራት እንዳለባት በሚገባ ታውቃለች። የራሷን አቋም የሚያከብርላት፣ የሚወዳት፣ የሚያከብራት፣ ጊዜ የሚሰጣት፣ ስሜቷን ሊጋራት የሚችለው ማን እንደሆነ ጠንቅቃ ታውቃለች። ለዚህም ነው ከብዙ ሰዎች መሃል ተለይታ የምትታየው። ብዙ ሰውም የሚፈልጋት ከዚህ አንጻር ነው። ድራማ የሚባል ነገር አይመቻትም። ሲበዛ ቁም ነገረኛ ነች ማለት እንችላለን። ቁም ነገረኛ መሆኗ ደግሞ ብዙ ሰዎች እንዲፈልጓት፣ ብዙ ሰዎችን መሳብ እንድትችል ያደርጋታል። ከዚህም በተጨማሪ ደግሞ የምትፈልገውን ነገር በግልጽ ትናገራለች። ሪሌሽንሺፕ ውስጥ ስትገቡ ወይም ከሰዎች ጋር አዲስ ግንኙነት ስትመሰርቱ የእናንተ ፍላጎት ምን እንደሆነ፣ ከዛ ሪሌሽንሺፕ ምን እንደምትጠብቁ፣ ከዛ አብሯችሁ ከሆነው ሰው ምን እንደምትፈልጉ በግልጽ መናገር ሊኖርባችሁ ይችላል። የሚወደኝ ከሆነ የግድ የምፈልገውን ነገር ማወቅ አለበት የሚባል ሳይንስ የለም። እዛ ደረጃ ላይ ለመድረስ ኢንቲሜሲያችሁ በጣም ከፍ ማለት ይኖርበታል። መግባባት ይኖርባችኋል። መረዳዳት ይኖርባችኋል። ረጅም ጊዜ አብራችሁ መቆየት ሊኖርባችሁ ይችላል። እስከዛ ድረስ ግን ማንም ሰው የእናንተን ፍላጎት እንዲሁ ከፊታችሁ ላይ አንብቦ ላያውቅ ይችላል። ስለዚህ ይህንን መናገር ይኖርባችኋል። በተቻላችሁ አቅም ቶክሲክ ሪሌሽንሺፕ ውስጥ ከሆናችሁ ያንን ነገር ለማስተካከል ትሞክራላችሁ። ከአቅማችሁ በላይ ከሆነ ግን እንደዚች ልባሟ ሴት ከዛ ግንኙነት ውስጥ ራሳችሁን ታወጣላችሁ። ሰባተኛው ይቺ ልባም ሴት በፍጹም የማታደርገው፣ በፍጹም የማትደራደርበት ነገር ምንድነው? ነቀፌታን ግላዊ ማድረግ ነው፣ ወይም ቴኪንግ ክሪቲሲዝም ቱ ፐርሰናሊ። ብዙዎቻችን በምንሰራው እያንዳንዱ ነገር ነቀፋ ሊደርስብን ይችላል፣ ትችት ሊደርስብን ይችላል። ልንዘለፍ፣ ልንሰደብ፣ ልንነቀፍ እንችላለን። ነገር ግን ያንን ነቀፋ ወይም ያንን ትችት እንዴት ነው የምንጠቀመው? ይቺ ሴት ከብዙ ሴቶች ለየት የሚያደርጋት ወይም ከብዙ ሰዎች ለየት የሚያደርጋት ነገር ነቀፋን ፐርሰናሊ ወይም ግላዊ አድርጋ አለመውሰዷ። ማንም ሰው ይነቀፋል፣ ማንም ሰው ይተቻል፣ ማንም ሰው ይሰደባል። ስፔሻሊ ደግሞ የሚሰራ ሰው ሁሌም እንደተሰደበ ነው፣ ሁሌም እንደተተቸ ነው፣ ሁሌም ተቃዋሚ አለው። ስለዚህ ይህንን ነቀፌታ፣ ይህንን ተቃውሞ፣ ይህንን ትችት እንዴት መጠቀም እንዳለባት በሚገባ ታውቃለች። ይቺ ሴት በቀላሉ በንግግር የምትሰበር አይነት ሴት አይደለችም። ማንም ሰው ሊሰድባት ይችላል፣ ማንም ሰው ሊያንቋሽሻት ወይም ሊንቃት ይችላል። ነገር ግን ትልቁ ማተር የሚያደርገው እሷ ለራሷ የምትሰጠው ቦታ፣ እሷ ለራሷ የምትሰጠው ክብር እንደሆነ በሚገባ ታውቃለች። ይህ እውቀቷ፣ ይህ ማስተዋሏ፣ ይህ በሳልነቷ ደግሞ ብዙ ሰዎች የተለየች ያደርጋታል። የተለየች ከመሆንም በላይ ደግሞ ብዙ ሰዎችን እንድትስብ፣ ብዙ ሰዎችን መማረክ እንድትችል ያደርጋታል። በሳል ከሆናችሁ የሰው ንግግር በፍጹም ሊጎዳችሁ አይችልም። ልባም ከሆናችሁ፣ አስተዋይ ከሆናችሁ የሰው ንግግር በፍጹም ሊያቆማችሁ አይችልም። ይህ ነገር የሚገባችሁ ወይም ይህንን ነገር መረዳት የምትችሉት ስለ ራሳችሁ ጥሩ ስሜት ሲሰማችሁ ብቻ ነው። ሰዎች የሚሏችሁ ነገርና እናንተ የሆናችሁት ነገር አንድ ሊሆን አይችልም። ምናልባት ኮንስትራክቲቭ ክሪቲሲዝም ወይም ደግሞ ይሄ ገንቢ የሆነ ነቀፌታ ሊደርሳችሁ ይችላል። ያንን ነቀፌታ ደግሞ እንዴት መጠቀም እንዳለባችሁ ማወቅ ይኖርባችኋል። ሁሉንም ኔጌቲቭ ኮሜንት ኢግኖር ማድረግ ላይኖርባችሁ ይችላል። ሁሉንም ትችት ኢግኖር ማድረግ ወይም መናቅ ወይም መተው ላይኖርባችሁ ይችላል። ከዛ ውስጥ ቢገነባችሁ ካለ፣ ቢጠቅማችሁ ካለ ወይም እውነተኛ የሆነ ካለ እሱን ትወስዳላችሁ፣ ራሳችሁን ለመገንባት ትጠቀሙበታላችሁ ማለት ነው። እንግዲህ ውድ ቤተሰቦች አሁን የመጨረሻውና ስምንተኛው ይቺ ልባም ተወዳጅና ተፈላጊ ሴት የማታደርገው
ወይም የማትደራደርበት ነገር ላይ ደርሰናል። 8ኛው ስኬትን ማክበር መዘንጋት ነው፣ ወይም forget to celebrate her achievements። ይቺ ሴት እያንዳንዷን ጥቃቅን ስኬቶቿን የምታከብር ሴት ነች። በሱ የምትደሰት ሴት ነች። ደስታዋን የምታጣጥም ሴት ነች። ለቤተሰቦቿ ጊዜ የምትሰጥ አይነት ሴት ነች። ለጓደኞቿ ጊዜ የምትሰጥ አይነት ሴት ነች። ትኩረትን ፈልጋ ወይም ሰዎች እንዲወዷት ወይም ሰዎች እንዲያበረታቷት ወይም ሰዎች እንዲደግፏት ሳይሆን ይሄ ማንነት የራሷ የግል ባህሪ ነው። ትንሽ ነገርም አድርጋ ይሁን ከተሳካላት ያንን ስኬቷን ታከብራለች። ለምንድነው ይህንን የምታደርገው? ይህንን ባደረገች ቁጥር ለቀጣይ ስኬት ተነሳሽነቷ ሀይ ይሆናል። ኢነርጂዋ ቡስት ይደረጋል። በራስ መተማመኗ እየጨመረ ይሄዳል። ለራሷ የምትሰጠው ቦታም እያደገ ከፍ እያለ ይሄዳል። ዋጋዋ እየጨመረ ይሄዳል። ከዚህም በተጨማሪ የምታከብረው ስኬት የራሷን ብቻ አይደለም፣ የቅርብ ጓደኞቿን፣ የምትወዳቸውን ሰዎች ስኬት እንኳን የምታከብር ወይም በእነሱ ስኬት የምትደሰት አይነት ሴት ነች። በሰዎች ስኬት የምትቀና አይነት ሴት አይደለችም። በሰዎች ስኬት፣ በሰዎች ከፍታ፣ በሰዎች ለውጥ የምትናደድ ሴት አይደለችም። ቦነሱን እንመልከት። ቦነሱ ወይም የነዚህ የ8ቶቹ ባህሪዎች መሰረት የሆነው አንድ ነገር አለ። ይህም ፈጣሪን መፍራት ነው። እግዚአብሔርን መፍራት ነው። አምላክን ማስቀደም ወይም መንፈሳዊ መሆን። አንዲት ሴት ወይም አንድ ወንድ መንፈሳዊ የሚሆን ከሆነ ሕይወቱ ሁሉ መንገድ ይይዛል። የነገሮች ሁሉ መጀመሪያ ፈጣሪን መፍራት ነው። ፈጣሪን ማስቀደም ነው። የእሱን ሕግጋት ለመፈጸም ራስን ማስገዛት ነው። ራስን መግዛት ነው። ይህንን ማናደርግ ከሆነ ወይም መንፈሳዊ ማንሆን ከሆነ የሰውነታችንን 3ቱን ዋና አካላት እነዚህም ነፍስ፣ ስጋና መንፈሳችንን እነሱን አስተባብረን ህይወታችንን ለመቀየር ማንተጋ ከሆነ ህይወታችን በፍጹም አቅጣጫ ሊይዝ አይችልም። የተረጋጋ ሊሆን አይችልም። ደስተኛ ሊሆን አይችልም። ስለዚህ አንዲት ሴት አሁን የጠቀስኩላችሁ 8 ነገሮች ላይ አቋም ይኖራት ዘንድ መጀመሪያ ስጋዋን፣ ነፍሷንና መንፈሷን ማስገዛት ይኖርባታል። ይህንንም ደግሞ የምታደርገው ፈጣሪዋን በመፍራት ነው። መንፈሳዊ ህይወቷ ላይ ጠንካራ በመሆን ነው። ከፈጣሪዋ ጋር ከአምላኳ ጋር ያላትን ግንኙነት ጠበቅ በማድረግ ነው፣ በማስተካከል ነው።